በአምልኮ የመሩን ወንድሞቻችንና እህታችንን እግዚአብሔር ይባርካቸው። መሳሪያ የተጫወቱልንም ሁሉ የእግዚአብሔር ስም ብሩክ ይሁን። እነሱንም እግዚአብሔር ይባርካቸው። በቀጥታ አሁን ወደ እግዚአብሔር ቃል ነው የምንሄደው። ይሄ እግዚአብሔር ቃል የሚያካፍለን ቀደም ሲል እንደኔው ያገለግል ነበር በእግዚአብሔር ቃል፣ ግን ከኔ በጣም በተለየ መልኩ ኃይለኛ ጉልበታም ነው። ቁመቱ የኔን ያህል ባያክልም ሽበት ባይኖረውም የአገልግሎት ማዕረግም ደግሞ አሁን አገልግሎት ይህን ስቀበል ነው የሰማሁት። እግዚአብሔር ይባርክህ። መጋቢ ማርቆስ ታደሰ ወደዚህ መጣና ያገለግለናል። ወደዚህ ጌታ ይባርክህ። ጸጉሩ ድሮም መላጣ ነው። ጌታ ይባርክ። ክብር ለጌታ ይሁን። እስቲ ሁላችን ቆመን እግዚአብሔርን እናመስግነው። ዝም ብሎ በሰው ፈቃድ የሆነ አይደለም። መለኮት እግዚአብሔር ያቀናጀው ፕሮግራም ነው። ክብር ለስሙ ይሁን። ክብር ለጌታ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ክብር ለእግዚአብሔር ይሁን። ለወደደን በደሙም ከኃጢአታችን ሁሉ ላጠበን የመንግስቱም ካህናት ላደረገን ለእግዚአብሔር ልጅ ለኢየሱስ ክርስቶስ ክብር ይሁን፣ ምስጋና ይሁን፣ ምስጋና ይሁን። እናመሰግንሃለን አምላካችን እግዚአብሔር ስለዚህ ስለተወደደ ጊዜ፣ ይህን ፕሮግራም ደግሞ ስላቀናጁ ሰዎች፣ ሕዝብህን ከያለንበት ቦታ ከተበታተንበት ስለሰበሰብከን ተገኝልን፣ ክበርልን፣ ታይልን፣ ታይብን፣ ታይብን፣ ታይልን። ለሕዝብ የሚያስፈልገውን የምታውቅ አንተ ነህ። የሚያስፈልገውን ሁሉ ታደርግ ዘንድ እንጸልያለን። እነሆ ወንድሞች ተሰባስበዋል። በወንድሞች ጉባኤ፣ በወገኖች ጉባኤ፣ በክርስቲያኖች ጉባኤ ሊሆን የሚገባው ያለማመድከን፣ ያሳየህን፣ ያ የቀመስ ነው ክብርህ፣ መገኘትህ በመካከላችን ይታይ። ስምህ ይባረክ። በጌታ በኢየሱስ ክርስቶስ ስም ይህን ጉባኤ ቀድስ። በስምህ ቀድስ፣ በደምህ ቀድስ፣ በሕልውና ቀድስ፣ በመገኘትህ ቀድስ። በሚያስፈልገው ሁሉ ይህ ጉባኤ ተባርኮ እንዲወጣ በኢየሱስ ስም እንጸልያለን። ታናሽ ባሪያ በፊት ቆሜያለሁ። ያላንተ ምንም ነገር ማድረግ አልችልም። መናገር በሚገባኝ ልክ እንድናገር ቅዱሱ መንፈስ እንዲያግዘኝ፣ ግልጽነትን፣ ድፍረትን እንዲሰጠኝ እለምንሃለሁ በጌታ በኢየሱስ ስም አሜን። ለጌታ ክብር ሰጥተን እንቀመጣለን። ጌታ ይባረክ። በዚህ ታላቅ ጉባኤ ፊት እንድቆም እድል የሰጠኝን አምላኬን እግዚአብሔርን አመሰግናለሁ። እድል ነው፣ እግዚአብሔር የሚሰጥ እድል ነው። ስለዚህ ክብር ለስሙ ይሁን። ደግሞ አምነውኝ እግዚአብሔርን ቃል ያቀርባል ብለው አምነውኝ ቃል አቅርብ ብለው የማስገደድ ያህል እድል ለሰጡኝ ለዘሩባቤሎች ብያቸዋለሁ። እግዚአብሔር ይባርካቸው። እግዚአብሔር ይባርካችሁ ስለሰጣችሁኝ እድል። እነ ፍቅረ ሰላም፣ እነ አሸናፊ ዘሚካኤል፣ እነ ኢያሱ፣ የዚህ ዘመን የዘሩባቤሎች ኢያሱዎች እግዚአብሔር ይባርካችሁ። እናንተ ስለተጋችሁ፣ እናንተ ስለጎበዛችሁ ሕዝብ ተሰብስቧል። ስለዚህ በእስራኤል ላይ መሪዎች ስለመሩ፣ ሕዝቡን በፈቃዱ ራሱን ስለሰጠ ተብሎ እንደተጻፈ ስለመራችሁን መሰባሰብ ችለናል። ባትሰበስቡን፣ ባትቆርጡ፣ የብዙውን ሰው ፍላጎትና መሻት፣ የተበታተነውን ሕዝብ ፍላጎት
ሰብሰብ አድርጋችሁ ከብዙ ከሚወጥሩ ሐሳቦች አዲስ አበባ ውስጥ ታግላችሁ አሸንፋችሁ እንድንሰባሰብ ባታደርጉ ኖሮ የጉባኤ አይሰበሰብም። ስለዚህ እግዚአብሔር ይባርካችሁ፣ እንደዛው ያርግላችሁ። እንግዲህ እንደ ዘመኑ ዘሩባቤሎች፣ ኢያሱዎች፣ ቆራጦች ህዝቡን እንደመሩ ህዝቡን እንደሰበሰቡ እግዚአብሔር ይመስገን። እንግዲህ በእግዚአብሔር ቃል አብረን እንቆያለን። የተወሰነ ጊዜን የተሰጠኝ በክርስቲያናዊ የቅዱሳን ህብረት ላይ ተናገር ነው ያሉኝ። በጣም ብዙ አሰብኩ፣ አየው። እግዚአብሔር ስለ ህብረት የሚለውን ነገር በዚህ አብረን እንመለከታለን ማለት ነው። ያው ህብረት ደስ ይላል። ብቸኝነትን የሚወድ የለም። አብሮነት ደስ ይላል። ህብረት ደግሞ ስንል ምን ማለት ነው? የጋራ በሆነ ጉዳይ ትኩረት ሰጥቶ መገናኘት፣ መካፈል፣ መሳተፍ ማለት ነው። አንድ የሚያስተሳስረን የጋራ ጉዳይ አለ። ወንጌል ነው፣ ኢየሱስ ክርስቶስ ነው፣ የእግዚአብሔር መንግስት ጉዳይ ነው። በቃ ይሄ ነው ይህን ጉባኤ አንድ ላይ ያደረገው። ስለዚህ በዚህ አንድ መሰረታዊ ጉዳይ ላይ ተገናኝተናል። ግንኙነታችንንም እግዚአብሔር ይባርከዋል እና ክርስቲያናዊ የቅዱሳን ህብረት ኮይኖኒያ ይባላል በግሪኩ የድሮ ኮይኖኒያ። ሁለት መሰረታዊ ሐሳቦች አሉት። ወደ ላይ ከአምላክ ጋር፣ ወደ ጎን ከቅዱሳን ጋር። ወደ ላይ ቨርቲካሊ ከአምላክ ጋር የሚደረግ ግንኙነት መሰረታዊ ነው። ወደ ጎን ደግሞ እርስ በርስ የሚለውን ቃል ዝም ብላችሁ አዲስ ኪዳን ውስጥ እንግዲህ ቀላል ነው በዚህ ዘመን ጉግል ወይም ቻፕጂፒቲ ነካ ብታደርጉ እርስ በርስ መጽሐፍ ቅዱሳችሁ ነክታችሁ ይዘረግፍላችኋል። ሐዋርያው ጳውሎስ በጣም ብዙ ጊዜ እርስ በርሳችሁ ይላል። ስለዚህ የጎንዮሽ ግንኙነትን ያሳያል። የጎንዮሹ ግንኙነት የሚሰምረው የላይኛው ግንኙነት ሲሰምር ነው። መሰረቱ ነው። የላይኛው ሳይሰምር የጎንዮሹ ጤናማ አይሆንም። ለጤናማ ሆሪዞንታል እርስ በርስ ግንኙነት ቨርቲካል ወደ ላይ ከአምላክ ጋር ያለው ግንኙነት ጤናማ መሆን አለበት። እግዚአብሔር የተባረከ ይሁን። ስለዚህ ዛሬ የምንነጋገረው የላይኛውንና የጎንዮሹን ተሰባስበናል፣ ተጠርተናል፣ ኤክሌዥያ ሆነ ወጥተናል። የወጡ የፈለሱ የእግዚአብሔር መንግስት ቤተ ክርስቲያን ጌታ ይመስገን። ስለዚህ ዋናው መጽሐፍ ቅዱሳችን መሰረታዊ አድርጌ ዛሬ ልናገር የማስበው እና የፈለኩኝ አስቤ አውጥቼ አውርጄ አንብቤ መጨረሻ ላይ ያገኘሁት የመዝሙር 133ን ቁጥር ነው። እግዚአብሔር ይመስገን። ወንድሞች ተስማምተው በአዲሱ መደበኛ ትርጉም በአንድነት ሲኖሩ ይላል። እንዴት መልካም ነው! ምንኛስ ደስ ያሰኛል! በራስ ላይ ፈሶ እስከ ጢም እንደሚዘልቅ እስከ አሮን ጢም እንደሚወርድ እስከ ልብሱም አንገትጌ ድረስ እንደሚወርድ ውድ ሽቱ ነው ይላል። ደግሞም በጽዮን ተራራ ላይ እንደሚወርድ እንደ አርሞንኤም ጠል ነው ይላል። በዚያ እግዚአብሔር በረከቱን ሕይወትንም እስከ ዘላለም አዟል ይላል። በዚያ በወንድሞች አብሮ በመኖር በመሰባሰብ በአብሮነታቸው ውስጥ በዚያ እግዚአብሔር ለዘላለም ነው። ልብ በሉ፣ በረከትንም ሕይወትንም አዟል ይላል። እግዚአብሔር ይመስገን። የመሰባሰባችን ቁልፉ ሐሳብ ይሄ ነው። ወደ ላይ ከእግዚአብሔር ጋር ያዘዘው በረከትና ሕይወት አለ። ወደ ጎን ሁለት ምሳሌዎችን ይጠቅሳል። የአሮን ሽቱ፣ የሚጣራ ሽቱ። በብዙ ኪሎ ሜትሮች አሮንን ፍለጋ ሰው ሽቶውን ተከትሎ መሄድ ይችላል። በጣም ግሩም የሆነ ሽቱ ነው። መጽሐፉም ደግሞ ውድ ሽቱ ይለዋል። እግዚአብሔር ይመስገን። የአርሞንኤም ተራራ ጠል ክረምት በረዶ ይቋጥራል። በጋ ላይ ደግሞ ፀሐይ ሲነካው እየፈሰሰ ኩልል እያለ እየፈሰሰ ክረምት ከበጋ የማያቋርጥ ወንዝ ነው። እግዚአብሔር ይመስገን። በወንድሞች አብሮ በመሆን ውስጥ
በሁለት ምሳሌ በዚህ ክፍል ተገልጧል። እንደ ተወደደ ሽቱ፣ እንደማያቋርጥ ወንዝ። እግዚአብሔር ይመስገን። ይህ መሰረታዊ ነገር ነው። ስለዚህ የመልእክቴን ዋና ቁልፍ በዚያ እግዚአብሔር ብየዋለሁ። እስቲ በዚያ እግዚአብሔር በሉ። በዚያ ማለት ወንድሞች፣ ወገኖች፣ ቅዱሳን በሚሰበሰቡበት በዚያ ቦታ ማለት ነው። ጌታ ይመስገን። ስለዚህ የቅዱሳን ጉባኤን ይመስላል። በዚያ እግዚአብሔር እንግዲህ በመጽሐፍ ቅዱሳችን ታሪክ ሶስት መሰረታዊ ቦታዎች፣ ሶስት መሰረታዊ አንድምታዎችን እንድናይ እፈልጋለሁ። በዚህ አጭር ጊዜ የሶስት ቤተ መቅደሶችን አንድምታ እንድናይ እፈልጋለሁ። የመጀመሪያው የሰለሞን ዘመን ቤተ መቅደስ የመጀመሪያው ቤተ መቅደስ ይባላል። ሰለሞን ያሰራው የእግዚአብሔር ቤተ መቅደስ ከአንደኛ ዜና ምዕራፍ 29 ከቁጥር 1 እስከ 9 ዳዊት የእግዚአብሔርን ቤት ሊሰራ ሲወድ ልስራልህ፣ እስከ መቼ በድንኳን ትኖራለህ? እኛ በተሸለመ ቤት ኖረን ብሎ ሲል አንተ የደም ሰው ነህ፣ አንተ አትሰራም፣ ከአብራክ የሚወጣው ልጅ ይሰራልኛል አለ። ስለዚህ ዳዊት እግዚአብሔርን እጅግ ስለሚወደው ሰበሰበ፣ ወርቁን፣ ብሩን፣ ሁሉን ነገር ሰበሰበና አከማቸ። ለማን? ልጁ ሰለሞን በሚነግስበት ጊዜ ቤት እንዲሰራለት። እጅግ ብዙ ነው። ያን ክፍል ብታዩ የተሰበሰበው የወርቅና የብር የከበሩ ማዕድናት ብዛት። እንደገና አንደኛ ነገሥት ምዕራፍ 7 እና 8 ሙሉ ምዕራፍ 7 እስከ 8 ድረስ ከአንደኛው ጀምሮ ምዕራፍ ብታነቡ የቤተ መቅደሱን የሥራ ሁኔታ ይናገራል። የሰበሰቧቸውን ወርቅና ብሮች፣ የከበሩ ማዕድኖች፣ የዝግባ እንጨቶች ሁሉ ይናገራል። እግዚአብሔር ይመስገን። በመጨረሻ ላይ ተሰብስቦ ባለቀ ጊዜ የሆነውን ነገር በኋላ እናያለን። ሁለተኛው ቤተ መቅደስ የዘሩባቤል ዘመን ቤተ መቅደስ ነው። ይሄ ሁለተኛው ቤተ መቅደስ ይባላል። ከ70 ዓመቱ ምርኮ ዘመን በኋላ የተሰራው ቤተ መቅደስ ነው። 70 ዓመት በባቢሎን ምርኮ ከቆዩ በኋላ ቅሬታ ሕዝብ ተሰብስቦ ወደ ኢየሩሳሌም ከመጣ በኋላ በመሪዎቹ በነ ዘሩባቤል፣ በነ ኢያሱ፣ በነቢያቱ በነ ሐጌ፣ በነ ዘካርያስ እየተደገፈና እየተመራ የእግዚአብሔር ሕዝብ ቅሬታው የሰራው ቤተ መቅደስ ስለሱ እንመለከታለን። ሶስተኛው ግን የአዲስ ኪዳኗ ቤተ ክርስቲያን ነች። የአዲስ ኪዳኗ መቅደስ ናት። እነዚህ ሶስቱን በብዙ ፍጥነት ቶሎ ብዬ አንድ በአንድ እንድናይ እፈልጋለሁ። የመጀመሪያው የሰለሞንን ቤተ መቅደስ ብትመለከቱ በአንደኛ ነገሥት ምዕራፍ 7 እና ምዕራፍ 8 በሙሉ በግላችሁ ልታነቡ ትችላላችሁ። እኔ እዛ ጋር የፈሰሰውን ሀብት የቤተ መቅደሱን ውበት በሙሉ ዝም ብዬ ማንበብ ጀመርኩ። ከዛ በኋላ ጉግል ሰርች ሳደርግ what does it take በዚህ ዘመን how much would it cost to build Solomon's temple today? ዛሬ ላይ ያን የተሰራው የሰሎሞን መቅደስ ዋጋው በዚህ ዘመን ዋጋ ስሌት ምን ያክል ያወጣል የሚለውን በዚህ ቁጥር ራሱ ብትገቡ ይዘረግፍላችኋል። 30 ቢሊዮን የአሜሪካ ዶላር ያወጣል ይላል። ምክንያቱም ወርቁ እንዳሸዋ ነበር፣ ብሩም የከበረ ማዕድኑ በጣም የተዋበ መቅደስ ነበር የሰሩት። ሰሎሞን እግዚአብሔር እንዴት እንደወደደው ታውቃላችሁ። ሁሉን ነገር አቀረበለት። ምክንያቱም ሰሎሞን ጥበብና ማስተዋልን ለመነ። ካንተ በፊትም ካንተ በኋላ እንዳንተ አይነት ነገር እንዳይነሳ አድርጌ በሁሉም ባርኬያለሁ አለ። ባረከው። እግዚአብሔርን እጅግ ይወድ ነበርና ይላል አንደኛ ነገሥት ምዕራፍ 3 ላይ እግዚአብሔር አትርፎ ሰጠው። የእግዚአብሔርን ቤት ለመስራት ያላደረገው ነገር የለም። ጥበበኛ ነው። አስተዋይ ሰዎችን ነባስ መጡ። በቃ ሰሩ። ታላቅ ቤተ መቅደስ ነበር። ሲመረቅ ታውቃላችሁ የክብር ደመና፣ የእግዚአብሔር ደመና ቤቱን ሞልቶ ካህናት እንኳን ሊያገለግሉ አይችሉም ነበር፣ አልቻሉም። ያንን ያዩ ሽማግሌዎች ደግሞ አሉ። ያ ከሆነ በኋላ እንግዲህ አስቡ፣ የነገስታቱ ዘመን ሰሎሞን እንደጀመረ በደንብ አልጨረሰም። ከሰሎሞን በኋላ የተነሳው ልጁ አለ ሮብዓም። ከዛ በኋላ የነገስታቱን ታሪክ አንደኛ ነገሥት፣ ሁለተኛ ነገሥት፣ ዜና መዋዕል ላይ አንብቡ። ያ ሁሉ ህዝብ ከእግዚአብሔር መንገድ እያፈነገጠ ሄዶ መጨረሻ ላይ እግዚአብሔር ይህን ህዝብ የሚመልስበት መንገድ መከራ መሆኑን አየና የአሕዛብ ነገሥታትን አስነሳባቸው። ናቡከደነጾር ተነሳ፣ ህዝቡን አፈለሰ። 70 ዓመት ምርኮ
70 ዓመት መከራ ቅሬታዎቹ ወደ እግዚአብሔር ቤት ወደ ኢየሩሳሌም ሲመለሱ የሆነው ሁለተኛው ታሪክ እንመለከታለን። ታሪኩን ስለምታውቁት የቤተ መቅደስ ጉዳይ ከእግዚአብሔር ጋር ወደ ላይና እርስ በርስ ወደ ጎን የሚሆነው የመቅደሱ ሥርዓት ምን ያክል መጠበቅ እንዳለበት ለማሳየት ነው። የነ ዘሩባቤል ቤተ መቅደስ ሁለተኛው ከ70 ዓመት ምርኮ ዘመን በኋላ የተገነባው ታሪኩ በእነዚህ መጽሐፍቶች ውስጥ ብዙ እናገኛለን። እነ ዕዝራ፣ እነ ነህምያ፣ እነ ሐጌ፣ እነ ዘካርያስ ሌሎቹም ተርከዋል። እና በቆራጥነት ነቢያቱ እየቀሰቀሷቸው አደሱ አደሱ አደሱ። በየቦታው ስታይ መጽሐፍ ዕዝራ ውስጥ አደሱ አደሱ። በሰሞናቸው በአቅራቢያቸው በፊት ለፊታቸው ያሉትን ሰሩ አደሱ ይላል። እግዚአብሔር ይመስገን። ይታደሳል። የፈረሰው ይታደሳል፣ የባከነው ይመለሳል። እግዚአብሔር የተሐድሶ ዘመን አለው ለሁሉ። ጌታ ይመስገን። በተለይ እኔ ዕዝራ ምዕራፍ 3 ላይ ያለውን ታሪክ አብረን እንድንመለከት እፈልጋለሁ። ስልካችሁ ላይ መጽሐፍ ቅዱስ አላችሁ፣ ከፍታችሁ ልታነቡ ትችላላችሁ። እዚህ ጋር በደንብ ላይ ይታያችሁ ይችላል። ይሄ ታሪክ በጣም ልብ ይነካል። ሁለተኛው ቤተ መቅደስ ሲሰራ ታሪኩ በጣም ልብ ይነካል። ብናነብ ደስ ይለኛል። ግንበኞቹ የእግዚአብሔርን ቤተ መቅደስ መሰረት በጣሉ ጊዜ ካህናቱ ልብሰ ተክህኗቸውን ለብሰውና መለከታቸውን ይዘው፣ ሌዋውያኑ የአሳፍ ልጆች ደግሞ ጽናጽል ይዘው በእስራኤል ንጉሥ በዳዊት መመሪያ መሰረት እግዚአብሔርን ለማወደስ ስፍራቸውን ያዙ። በውዳሴና በምስጋናም ለእግዚአብሔር እንዲህ ሲሉ ዘመሩ፣ ቸር ነውና ለእስራኤልም ምሕረቱ ለዘላለም ነውና። ሃሌሉያ። የእግዚአብሔር ቤት መሰረት ስለተጣለ ገና መሰረቱ ይሄ ሁለተኛው መቅደስ ስለተጣለ ሕዝቡ ሁሉ በታላቅ ድምፅ እልል እያሉ ለእግዚአብሔር ምስጋና አቀረቡ ይላል። የቀድሞውን ቤተ መቅደስ ያዩ በዕድሜ የሸመገሉ ብዙ ካህናት፣ ሌዋውያንና የቤተሰብ አለቆች የዚያ ቤተ መቅደስ መሰረት ሲጣል ባዩ ጊዜ ከ70 ዓመቱ ምርኮ በፊት የነበሩ የሰለሞንን ቤተ መቅደስ የተመለከቱ ያዩ 70 ዓመት አብሮ ፈልሰው ተመልሰው መጥተው የሁለተኛው ቤተ መቅደስ መሰረት ሲጣል ያዩ ሽማግሌዎች አስቡ። ከ70 ዓመት በኋላ እንግዲህ በዛ ዘመን ምን ያክል ዕድሜያቸው እንደነበረ አስቡ። ባዩ ጊዜ ይላል እነዚህ ድምፃቸውን ከፍ አድርገው አለቀሱ ይላል። ድምፃቸውን ከፍ አድርገው አለቀሱ። ሌሎቹ ግን የደስታ ጩኸት አሰሙ ይላል። ይሄ የሚቀጥለው ጄኔሬሽን ያለፈውን ቤተ መቅደስ ክብር ያላየው ጄኔሬሽን አሁን ይሄኛው መሰረቱ ሲጣል አይተው ደስ ብሏቸው ነው የሚጮሁትና የሚያለቅሱት። በዘመናችን ወጣቶቻችን እንደሚያፏጩት፣ ከበሮ እንደሚመቱት፣ በፉጨት እንደሚያሰሙት አይነት በቃ አይደል ደስ ብሏቸው ምን ያደርጉ ነበር? ይጮሁና ያመሰግኑ ነበር። ከዛ በኋላ ያለውን ሌሎቹ ግን የደስታ ጩኸት አሰሙ። የሕዝቡ ጩኸት ድብልቅልቅ ያለ ስለነበር የተደባለቀ ኢሞሽን ነው፣ ስሜት ነው። በዚህ ክፍል የምታዩት የደስታው እልልታ ከለቅሶው ጩኸት መለየት የሚችል ማንም አልነበረም ይላል። የደስታው ጩኸት፣ የወጣቱ ትውልድ የደስታ ጩኸት፣ የሽማግሌዎቹ የመጀመሪያውን ቤተ መቅደስ ያዩ ሽማግሌዎች ከሚያለቅሱት የለቅሶ ጩኸት ማንም ሊለይ አይችልም ነበር ይላል። ድምፁ ከሩቅ ይሰማ ነበርና ይላል። ሁለቱም ስሜቶች የሚገርሙ ስሜቶች ናቸው። ሽማግሌዎቹ ያለቅሳሉ፣ ወጣቶቹ ደስ ብሏቸው ይጮኻሉ። የተደበላለቀ ስሜት ጩኸቱ ያስተጋባል። ሁለቱም ደስ ይላል። ሁለቱም የራሱ ፐርስፔክቲቭ አለው። ያንን የመጀመሪያውን መቅደስ ያዩት ያለቅሱ ነበር፣ ግን የደስታ እንባ ነው። መከራ አይተዋል። በባቢሎን ምርኮ ብዙ ስቃይ አይተዋል። ስቃዩን መጽሐፉም አንብበን ማየት ይቻላል። ከዛ ተርፎ ግን የእግዚአብሔር ቤተ መቅደስ እንደገና ሲሰራ ሲመለከቱ ያንን እያስታወሱ አሁን ደግሞ መሰራቱን እያሰቡ ያለቅሱ ነበር። በዛ ዘመን ያልነበሩ አዲሱ ትውልድ ደግሞ ደስ ብሎት የእግዚአብሔር ቤተ መቅደስ ስለተሰራ ይጮህ ነበር፣ ይደሰት ነበር። ክብር ለእግዚአብሔር ይሁን።
ዋናው ነገር እዚህ ጋር ምን መለከተው መቅደሱ መሰረቱ መጣ። መሰረቱ ሲጣል ነው ልብ በሉ መሰረቱ ተጣለ። ዕዝራ መጽሐፍ ስታነቡ ቅድም እንዳልኩኝ ገነቡ፣ አደሱ ይልና ምዕራፍ 8 እና 9 አካባቢ መቅደሱ በደንብ ተሰርቶ ሲያልቅ እንመለከታለን። ትልቅ ኢናጉሬሽን፣ ትልቅ ስብሰባ፣ ትልቅ ተሐድሶ ሲደረግ ዕዝራ የቀን ሩብ ያክል በሕዝቡ ፊት ቆሞ መጽሐፍ ሲያነብ የተደባለቀው ሕዝብ ራሱን ከድብልቅልቅ ካለው ከአዛጦንኛ ቋንቋ ሲለይ የእግዚአብሔርን መጽሐፍ የሙሴ መጽሐፍ ሲያነቡ ሴት ልጆቻቸው ለወንድ ልጆቻችሁ፣ ወንድ ልጆቻችሁ ለሴት ልጆቻችሁ አትስጡ፣ እስከ 10 ትውልድ ድረስ በእግዚአብሔር ጉባኤ ውስጥ አይግባ የሚለውን ሲመለከቱ አዘኑ። አያውቁ፣ መጽሐፉን ስለማያውቁ መጽሐፉን ትተውታልና። ባነበቡ ጊዜ የእግዚአብሔር የአምላካቸው ቃል በጣም ልባቸው ሲነካ ያለቅሱ ነበር። መሪዎቹም ደግሞ ይለዩ ነበር። ከአዛጦንኛ ቋንቋ ብዙዎቹን ለዩ ይላል። ማንበብ ይቻላል ነህምያን፣ ዕዝራን። ጌታ የተመሰገነ ይሁን። ይህንን ይመስል ነበር። እንግዲህ ተመልከቱ፣ ምንድነው ይህንን ሁሉ ያመጣው ብለን ስንል የላይኛው ግንኙነት ስለተበላሸ፣ የላይኛው ከአምላክ ጋር ያለው ግንኙነት ስለተበላሸ። የላይኛው ከተበላሸ የጎንኛው ሊኖር አይችልም። ህብረት ከጌታ ጋር መጀመሪያ፣ ህብረት ከወንድሞች ጋር ቀጣይ። ይሄ ጤነኛ ሲሆን ይሄኛውም ጤነኛ ሆኖ ይቀጥላል። ያ ባለመሆኑ የደረሰባቸው ጉዳት ቀላል አልነበረም። ክብር ለእግዚአብሔር ይሁን። ወደ አዲስ ኪዳኑ ስንመጣ እግዚአብሔር አምላክ ደከመው፣ አቃተው፣ ታገለ። ሰው በሰራው መቅደስ ህዝቡን እየሰበሰበ ማኖር ቸገረው። ስለዚህ በቃ እኔ ከዚህ በኋላ እጅ በሰራው መቅደስ መኖር አልችልም፣ ይሄ ህዝብ አይሆንለትም አለና ክንዱ አገዘው ይላል። ሃሌሉያ! ክንዱ አገዘው። ነቢያቱን አስነሳ፣ ተናገረ። የአዲስ ኪዳኑ ቤተ መቅደስ ነቢያት ተነስቶ ተናገሩላት። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። አሜን። አዲስ ቃል ኪዳን አሮጌውን የሚሽር ቢላቸው የሚለወጡ አይደለም፣ የሚሸከሙት አይደለም። ስታንዳርዱ ሃይ ነው። በቃ ሰው በራሱ ማድረግ የማይችለው ስታንዳርድ ነው የእግዚአብሔር። ስለዚህ እግዚአብሔር ራሱ ስታንዳርዱን አስቀመጠ። የድንጋዩን ልብ ከልባቸው አወጣለሁ፣ የሥጋን ልብ በውስጣቸው አኖራለሁ፣ በመንገዴ አስኬዳቸዋለሁ፣ ትእዛዜን የሚፈጽማሉ አለ። አዲስን ኪዳን አደርጋለሁ አለ። ሃሌሉያ! እግዚአብሔር ይመስገን። ምን ይላል ሐዋርያት ሥራ ምዕራፍ 17 ላይ ሐዋርያው ጳውሎስ ግሪክ ሀገር ሄዶ አቴንስ ሲጎበኝ ብዙ ሐውልቶችን ይመለከታል። ፎር ዲ አንኖን ጎድ፣ ለማይታወቅ አምላክ የሚል ምስል በየቦታው ተሰቅሎ ይመለከትና ሰብስቦ በጥበብ ቃል ይናገራል። ማታውቁት አሁን አንዳንዶቻችሁ ዘመዶቹ ነን ትላላችሁ። ይሄ የማይታወቅ አምላክ ተብሎ እናንተ ሐውልት የሰራችሁለት እኮ እናንተን ያውቃችኋል፣ እንዳላችሁት ዘመዳችሁ ነው ብሎ ትክክለኛውን የአዲስ ኪዳንን መሰረታዊ ሐሳብ ሲናገር እንመለከታለን። ከዛ ውስጥ የወሰድኩት ቁጥር 24 አለ ምዕራፍ 17 ላይ ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እሱ ሰማይና የምድር ጌታ ነውና እጅ በሰራው አይኖርም። በሰለሞን መቅደስ መኖርና መቀጠል አልቻለም። በእነ ዕዝራ ዘመን መቅደስም መኖርና መቀጠል አልቻለም። የእነ ዕዝራ ዘመን ሁለተኛውን መቅደስ በጦርነት ፈራረሰ። እንደምናየው አሁን በቦታው የለም ሁለተኛው። ስለዚህ እግዚአብሔር ክንዱ አገዘው። እጅ በሰራው መቅደስ አልኖርም አለ። በመካከላቸው እኖራለሁ፣ በውስጣቸው አድራለሁ፣ ከነሱ ጋር ይሆናለሁ፣ እኔም አምላክ ሆናቸዋለሁ፣ እነሱ ምን ይሆናሉ? ሕዝቤ ይሆናሉ አለ። አዲሱ ኪዳን። ክብር ለእግዚአብሔር ይሁን። ስለዚህ ይህ አዲሱ ኪዳን በዝግባ በተሰራ እንጨት የተሰራ አይደለም። በሰዎች ወርቅና ብር በከበሩ ማዕድናት የተሰራ አይደለም። በክቡር በክርስቶስ ኢየሱስ ደም የተሰራ ሕያዋን ድንጋዮች ተገጣጥመው የሚሰሩ ቤተ መቅደስ። እግዚአብሔር ይመስገን። እንዲህ ይላል አንደኛ ጴጥሮስ ምዕራፍ 1 ላይ ከአባቶቻችሁ ከወረሳችሁት
ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ኢየሱስ ደም ተዋጅታችኋል። ተዋጃችሁ፣ እንደ ተዋጃችሁ ታውቃላችሁ ይላል። የተዋጀ ነው በክቡር በክርስቶስ ኢየሱስ ደም ነው። አሁን እናደንቃለን አለን። ቅድም ጉግል ሰርች አድርጌ 30 ቢሊዮን ስል የወርቅ የሰው ወርቅ እና የአባይ ግድብ 5 ቢሊዮን አይደል የተገንበተው የተሰራው ግራንድ ሪናይሰንስ ዳም የኛው ደም እንግዲህ 30 ቢሊዮንን እስቲ ለ5 አካፍሉ። 6 የአባይ ግድብ የሚሰራ ብር ነው የሰለሞን ቤተ መቅደስ። 30 ቢሊዮንን ለስንት አካፍሉ? ለ5 ቢሊዮን አካፍሉ። ምክንያቱም ወደ 5 ቢሊዮን ነው የወሰደው ነው የተባለው ግድባችን። ያን ሁሉ ብር አዋተን እኛ ተዋጣው ከመቀነት ላይ ከምን ተብሎ 6 የአባይ ግድብ ይሰራል። የመጀመሪያው ቤተ መቅደስ የሰራው ያ ሁሉ ግን እግዚአብሔር የሚኖርበት አይደለም። የሚሻለው ነገር እግዚአብሔር አምላክ የደነገገው ያው የልጁ የኢየሱስ ክርስቶስ ደም ነው። ፕራይስለስ በቃ የሰው ወርቅና ብር አይደለም፣ የዝግባ እንጨት አይደለም፣ ብርና ወርቅ አይደለም። የተዋጀ ነው በክቡር የክርስቶስ ኢየሱስ ደም። የዚህ ምድር ዋጋ ወርቅና ብር የማይገምተው ዋጋ የማይወጣለት ታላቅ የሆነ የእግዚአብሔር ደም ነው። እግዚአብሔር ይመስገን። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ጠብቁ ዘንድ በገዛ ደሙ ይላል። በገዛ ደሙ። ይሄ የገዛ ደሙ በምድር ያለው ሀብት በምድር ያለው ነገር ሊተካከለው አይችልም። ስለዚህ የአዲስ ኪዳን ደም የአዲስ ኪዳን ቤተ ክርስቲያን እኔና እናንተ የተሰራ ነው፣ የተገነባ ነው፣ ሕይወት ያገኘ ነው፣ ከጨለማ ስልጣን የዳን ነው፣ ወደ ፍቅሩ ልጅ የፈለስ ነው በክቡር የክርስቶስ ኢየሱስ ደም ነው። ያንን ደግሞ ሊያፈርስ የሚችል ማንም የለም። ክብር ለእግዚአብሔር ይሁን። ሁለቱ ቤተ መቅደሶች እንዳልነበሩ ሆነዋል። ሶስቱን እንመልከት ያልኩበት ምክንያት ምንድነው? ይሄ የአዲስ ኪዳን ውል የአዲስ ኪዳን ደም እንዴት ታላቅ ነው! ማንም ሊነካው የማይችል ነው። እግዚአብሔር ይመስገን። እኛ ፈቅደን ካልወጣን በስተቀር ማንም ከጌታ ኢየሱስ ክርስቶስ ሕይወት ሊለየን የሚችል በመቀበል ጌታን ኢየሱስን እሱ መስቀል ላይ የሰራልን ስራ የኛ አድርገን በመቀበላችን ድነን ሕይወት አግኝተናል። እግዚአብሔር ይመስገን። የእግዚአብሔር ቤተ መቅደስ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እንደተጻፈው የእግዚአብሔር ቤተ መቅደስ ናችሁ። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር ምን ያደርገዋል? እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና እናንተም ያውም እናንተ ናችሁ ይላል። እግዚአብሔር ይመስገን። የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው ይላል ሁለተኛ ቆሮንቶስ ምዕራፍ 6 ላይ። ስለዚህ ከመካከላችሁ ውጡ፣ የተለያችሁ ሁኑ፣ ቅዱሳን ሁኑ ብሎ ይመክረናል። እግዚአብሔር የተባረከ ይሁን። ስለዚህ እኛ ይሄ አሁን የተሰባሰበው ጉባኤ በክርስቶስ ኢየሱስ ደም ተዋጅቶ የፈለሰ የወጣ ለእግዚአብሔር የተለየ ሕዝብ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ይባረክ። እናመሰግናለን ጌታን ስለዚህ ታላቅ ዕድል። በአዲስ ኪዳን ደም የተዋጀን የደም ቃል ኪዳን የተገባልን ከነበርንበት እስር ቤት በደሙ የተላቀቅን እስሮችሽን በቃል ኪዳኑ ደም አማካኝነት ውሃ ከሌላቸው ጉድጓዶች ሳወጣለሁ ይላል ዘካርያስ ምዕራፍ 9 ቁጥር 11 ላይ። ከብዙ ውስብስብ ውሃ ከሌለው ጉድጓዶች የወጣ ሕዝብ ነው። የኔ ሕይወት አውቀዋል። ማንም ሊያወጣኝ አይችልም። ጌታ ኢየሱስ ደሙን ባፈስልኝ እኔ ሊያወጣ የሚችል ሰው የለም። በቃ አዳነኝ። ክብር ለእግዚአብሔር ይሁን። እያንዳንዳችሁ የራሳችሁ ምስክርነት አላችሁ። በጌታችን በኢየሱስ ክርስቶስ ቅዱስ መስዋዕትነት ድነን ሕይወት አግኝተን ይኸው በሕይወት አለን። ደግሞም በየቦታችን ተበታትነን ነበር። እግዚአብሔር ደግሞ እንዲህ አድርጎ ይሰበስበናል። ስሙ ይባረክ። ጌታ የተባረከ ይሁን። ሃሌሉያ። ኅብረታችን ከማን ጋር ነው? ከአባት ከልጁም ከኢየሱስ ክርስቶስ ጋር ነው። እናንተ የክርስቶስ አካል ናችሁ፣ ብልቶች ናችሁ ይለናል። ሃሌሉያ። ስለዚህ በሰጠን በመንፈስ ቅዱስ አማካኝነት ይህንን ኅብረት እየጠበቅን እንድንኖር እግዚአብሔር አምላክ ለእኛ ጥሪ አድርጎልናል። መጨረሻ ላይ ጊዜ አላለወስድባችሁ 1-3 ጉዳዮች ላይ ጥንቃቄ እንድናደርግ ነው። የመጀመሪያውና የሁለተኛውን ቤተ መቅደስ ታሪክ ብታነቡ እግዚአብሔርን ከሕዝቡ የለየው ሕዝቡን ከእግዚአብሔር የለየው ኃጢአት፣ አለመታዘዙ፣ በፈቃዱ አለመኖር ነው። በዚህ በአዲስ ኪዳን ዘመንም ከእግዚአብሔር ሊለየን የሚችለው ከዚህ ታላቅ ሕይወት ሊለይ የሚችል ነገር ቢኖር ኃጢአት ነው።
ትልቁ የሰው ልጅ ጠላት ሰይጣን አይደለም። ሰይጣንን ጌታ ኢየሱስ ክርስቶስ በቀራንያው መስቀል ላይ ጠርጎ ከመንገድ ያስወግዶታል፣ ጨርሶታል። ትልቁ ጠላት ተዋክተን ልናሸንፍ የተጠራ ነው ኃጢአትን። ከኃጢአት ጋር ታግለን ገና ደምን እስከ ማፍሰስ ድረስ አልደረስንም ይላል መጽሐፍ ቅዱስ። ስለዚህ ከጌታ ሊለየን የሚችል ምንም ነገር የለም። ምንድነው? ከኃጢአት ጋር ታግለን ኢየሱስ ክርስቶስ እንዲሞት እንዲሰቀል ለኛ መስዋዕት እንዲሆን የሆነበት ዋናው ምክንያት ኃጢአት። ከኃጢአታችን ሊያድነን ነው፣ ከበደል ሊያድነን ነው፣ ሊያነጻን ነው፣ የእግዚአብሔር ልጆች ሊያደርገን ነው። እግዚአብሔር አምላክ አንድያ ልጁን በቀራንያው መስቀል ላይ አሳልፎ ይሰጠን። ይህን ታላቅ መስዋዕት ማክበር አለብን። የዳንበትን ሕይወት መጠበቅ አለብን። ያን ካላደረግን አስቸጋሪ ነው የሚሆን፣ አስቸጋሪ ነው። ሕዝቤን ከኃጢአታቸው ሁሉ ያድናቸዋልና ስሙን ማን ትለዋለን? ኢየሱስ ትለዋለን። ኢየሱስ የሚባል ስም ጌታ ኢየሱስ ክርስቶስ ከኃጢአታችን ያዳነን ጌታ ሁሌ ጠብቀን ከእሱ ጋር ከኖርን ሕይወታችን ከክብር ወደ ክብር ነው የሚሆን፣ ከኃይል ወደ ኃይል ነው የሚሆን። ኅብረታችን እየበዛ ነው የሚሄደው። እንደ ፈለሰ ሕዝብ እግዚአብሔርን እንደሚጠብቅ ሕዝብ እንኖራለን። መጨረሻ ላይ ባለፈው ትዝታ እንዳንተክዝ ጥንቃቄ ብናደርግ ጥሩ ነው። የድሮዎቹ እንግዲህ 50ዎቹ 60ዎቹ 70ዎቹ 80ዎቹ ውስጥ ጌታን ያገኘን ሰዎች እንኖራለን። አይ ድሮ ቀረ እያለን እንዳንኖር። ድሮ አልቀረም፣ እግዚአብሔር ይመስገን። እነዛ ሰዎች የድሮ ትዝ እያላቸው ያለቅሱ ነበር፣ ግን የደስታ እንባ ነው ያለቅሱ ነበር። ሁሌ የተሻለ አለ፣ እግዚአብሔር ይመስገን። በእግዚአብሔር ቤት ስንኖር የተሻለ አለ። በትዝታ አንኖርም። እግዚአብሔር በዙፋኑ ላይ አለ። እየተከዝን አንኖርም። ድሮ ቀረ እያለ አንኖርም። የድሮ ነገር እያስታወሱት እዚህ ያላቸው ደስ የሚላቸው ሰዎች አሉ። በሕክምና ቋንቋ ሕክምና ባለሙያዎች እዚህ ውስጥ እንዳሉ አውቃለሁ። ኖስታልጂያ ይሉታል። በቃ ሮማንስ፣ በቃ ትዝታ። ግድ የለም በቃ እግዚአብሔር በአንድ ወቅት ሰርቶ ነበር። ግድ የለም የተሻለ ትላንት የለም። የተሻለ ትላንት የለም። ዛሬ ከትላንት ይሻላል። ነገ ደግሞ የተሻለ አለ። ለምን? ወደ ምጽአቱ እየቀረብን ነው። ጌታ ኢየሱስ ይመጣል። የተሻለ አለ፣ የተሻለ አለ። በተሻለ ኪዳን ውስጥ ነው ያለነው። የነገያችን ከዛሬያችን ይሻላል። ዛሬ ያለንበት ደግሞ ከትላንቱ ይሻላል። ስለዚህ ሪሞርስ ወይም ትካዜ ውስጥ እየገባን አንኖርም። ጌታ ኢየሱስ ክርስቶስ የተሻለ ዘመን ያመጣልናል። ከፊተኛው ዝናብ ይልቅ የኋለኛው ዝናብ የተሻለ ነው። ጌታ ይመስገን። የኋለኛው ዝናብ ታላቅ ይሆናል፣ ደግሞ ይነሳል። አሁን እግዚአብሔር ዘሩባቤሎችን እያስነሳልን አይደል? እነዚህ ወጣቶች እግዚአብሔር ይባርካቸው፣ ከተለያየን ከተበታተንበት ሰብስበውን እንዲያደርገውናል። ከዚህ በኋላ የሚሆነውን ነገር አላውቅም፣ ግን ትልቁ ሽንፍር እንዳለ ይሰማኛል። ይሄን ያክል ከተሰባሰብን እግዚአብሔር ይህን ጉባኤ ለታላቅ ስራ ያውላል የሚል ታላቅ እምነት አለኝ። እግዚአብሔር ይመስገን። ስለዚህ ድሮ አልቀረም፣ ክርስትና ድሮ አልቀረም። ድሮ ቀረ የምትሉ ድሮ አልቀረም። ምክንያቱም የጻድቅ ሰው ህይወቱ እንደ ንጋት ፀሐይ ነው። ሙሉ ቀን እስኪሆን ድረስ ምን ይሆናል? እየጨመረ ይበራል። ወደ ጌታ እየቀረብን ነው። እየጨመረ ይሄዳል እንጂ እየቀነሰ አይሄድም። በድሮ ቀረ ህይወት አንኖርም። እግዚአብሔር ይመስገን። ጋይዘሚ the best is yet to come። ክብር ለኢየሱስ ይሁን። እግዚአብሔር ታላቅን ነገር ያደርግልናል። እኛም ባሪያዎቹ በሱ ደስ ይለናል። ክብር ለኢየሱስ ይሁን። ሁለተኛው የምንመለከተው ነገር ከድረ ዘመናዊነት አደጋ እንጠንቀቅ። በተለይ ወጣቶች አሮጌ እውነት የለም፣ አዲስ እውነትም የለም፣ የራስ የሆነ እውነትም የለም። እውነት አንድ ነው። እውነት ኢየሱስ ክርስቶስ ነው። በቃ የፈለገው አይነት አዲስ የኑሮ ዘይቤ ውስጥ ብንገባ ያቺ እውነት ናት። በድሮዋ መንገድ ነው የምንሄደው። ምዕራፍ 6 ቁጥር 16 ላይ ትንቢተ ኤርምያስ ላይ እግዚአብሔር እንዲህ ይላል።
በመንገዱ ላይ ቁሙ ተመልከቱም፣ የቀደመችውን መንገድ ጠይቁ ይላል። የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ ይላል። መልካም የምትባል መንገድ አለች። መልካም የምትባል መንገድ አለች። አባቶቻችን የሄዱባት መንገድ አለች። እሷ እውነት ናት። የኑሮ ዘይቤ ሊቀያየር ይችላል በየዘመኑ ነገር ግን እውነት አንድ ነው። በዛው መንገድ ነው የምንሄደው። ያንኑ እውነት ተከትለን ነው የምንሄደው። ሪሌቲቭ አለ እውነት አመቻችን የራሳችን የድሮ የምንለው ነገር የለም። የቀደመችውን መንገድ በእርሷም ላይ ሂዱ ለነፍሳችሁም ዕረፍት ታገኛላችሁ ይላል። እነርሱ ግን አንሄድባትም አሉ። አንሄድባትም የሚሉ ሰዎች ዋጋ ይከፍላሉ። ልክ በዘሩባቤል ዘመን ዋጋ እንደከፈሉ፣ ልክ ናቡከደነጾር መጥቶ እንዳፈለሰ በዚህ ዘመንም ፍልሻ አለ። በቃ ፍልሻ አለ። በቀደመችቱ መንገድ ከሄድን ግን የሚነቀንቀን የለም። እግዚአብሔር የተባረከ ይሁን። አንሄድባትም ብትሉ ዋጋ ትከፍላላችሁ። ወጣቶቻችን በቀደመው ዘመን መሄድ መቻል አለብን። በቀደመው እውነት መሄድ አለብን። በቀደመው ሶስተኛው ይህ ህብረት እኔ እንደሚመስለኝ የእድር ህብረት አይደለም፣ ሶሻል ክለብ አይደለም። በቃ ሶሻል ክለብ ታውቃላችሁ፣ ብር አዋተን ለመሞቻችን የምንሰበሰብ የለም። ለህይወት ነው የምንሰበሰበው። ለህይወት እንሰበሰባለን። ለመሞት ብር አናዋጣም። ምክንያቱም የተሻለ ህይወት አለ። ክብር ለኢየሱስ ይሁን። ለመሞት ብዙ እድሮች ለሞታቸው ጊዜ ነው፣ ለሐዘን ነው ብር የሚሰበስቡት። እድር ኢትስ ኖት ሶሻል ክለብ። የተሻለ ስራ አለ። ብዙ የምንሰራው የእግዚአብሔር ስራ አለ። ማን ያውቃል? እዚህ አዲስ አበባ ላይ ተሰባስበን እኮ የምንልካቸው ሚሽነሪዎች ይኖራሉ። እኛም እንሄድ ይሆናል። ወይ እንልካለን ወይ እንሄዳለን። ሂዱን የተባለው በቃ ሂዱን የተባለው ጌታ ሂዱ ነው ያለ። ብዙ መጽሐፍ ቅዱስ ጥቅሶችን ልታዩ ትችላላችሁ። ጌታ ይመስገን። ደግሞ የንጉሥ ክብር እኮ በሕዝብ ብዛት ነው። ጌታችን ኢየሱስ ክርስቶስ ብዙ ሕዝብ ሊኖሩት ይገባል አይደል? እሱን የሚያምኑ ሰዎች ብዙ መሆን አለባቸው። የንጉሥ ክብር በሕዝብ ብዛት ነው ይላል። ማለት ሕዝብ ይብዛለት እንጂ ሕዝቡ ይብዛ፣ ከዚህም በላይ ይብዛ፣ ከዚህ በላይ ይጨምር፣ ይብዛለት። የሚበዛው ደግሞ እኛ ወጥተን ያገኘነው እውነት፣ እኛን የመለሰ እኛን ያዳነ እውነት፣ እኛን ከጨለማ ስልጣን ያዳነ እውነት ብዙዎችን አግኝቶ ከጨለማ ስልጣን ያድን እንጂ በትራዲሽን በተለያየ ነገር ውስጥ ተይዞ ያሉ፣ በባዕድ አምልኮ ውስጥ ተይዞ ያሉ እውነት ያልገባቸው እውነት ቢያገኙ እኮ በጣም ነው የሚቆጡን። እኛ ያገኘነውን ነገር ቢያውቁና ቢያገኙ አቤት ምን አይነት ሰልፊሽ ናቸው ነው የሚሉ። ምን አይነት ራስ ወዳድ ናቸው። ይህን እውነት ይዛችሁ እናንተ ለብቻችሁ ይዛችሁ ሳትነግሩን ሳትመሰክሩልን ብለው ነው ይቆጡን። እኛ ሄደን እንንገራቸው። በቃ ይሄ ለዚህ ህይወት ነው የተጠራ ነው፣ ለበለጠ ዓላማ፣ ለተሻለ ግብ፣ ለሚያሸልም ተግባር ይህን ጉባኤ መጠቀም አለብን። ለሚያሸልም ጉዳይ በተሰማራንበት ሁሉ ለበለጠ ዓላማ መሰለፍ አለብን እንጂ እንደሌሎች ተስፋ እንደሌላቸው ለሞታችን ብር የምንሰበስብ የእድር ጉባኤ መሆን የለበትም። እሱ ህዝቡን ከኃጢአታቸው ያድናቸዋል። እግዚአብሔር ይመስገን። ስለዚህ ሂዱ ተብለናል፣ እንሄዳለን። መጨረሻ ላይ እንዲህ ብለን እንጨርስ። እግዚአብሔር ይህንን ህብረት የሚልክ ህብረት፣ እስቲ የሚልክ ህብረት በሉ። የሚልክ ህብረት፣ የሚላክ ህብረት፣ ደግሞ የሚሄድ ህብረት ያደርግልን። ጌታ በዚህ ጸጋ ይባርከን። እውነቱ ይሄን የሚልክ ህብረት ሚሽነሪዎችን ከብዙ ብድራት ጋር እንቆማለን። እግዚአብሔር ይባርካችሁ። ወንድማችን መጋቢ ማርቆስ ታደሰ እግዚአብሔር አብዝቶ ይባርክህ። በጣም መሰረታዊ የሆነ በተለይ ደግሞ ይህ ህብረት ደግሞ አሁን እንደዚህ ስንጀምር መሰረታችንን አጽንተን ትክክለኛ መሰረት ይዘን መሄድ እንድንችል ወደ ትክክለኛው ዓላማ የምንመጣበትን ሐሳብ ነው እንድንጨብጥ የረዳን። እግዚአብሔር አብዝቶ ይባርክህ። የእግዚአብሔር ስም የተመሰገነ ይሁን። ቀጣይ የተለያዩ ፕሮግራሞች ይኖሩናል። በእነዚህ ፕሮግራሞች ሁሉ እንደምንደሰት ተስፋ እናደርጋለን። አሁን ደግሞ ቀጣይ የሚኖረን እንደገና